waaqa tokko waaqessaa wal qoqqoodummaaf barbaachisare ወንጌል ተኮ አመና ገርገር ወርጭጭሩ ማፍ በርባችሰረ ይህ ማለት ይህንን ወንጌል የሰጣቸውን በወንጌሉ ላይ ያስቀመጠውን ተስፋ ሲፈጽምላቸው ክርስቶስ የሰው ልጅ ህይወት የሚመዝነው በወንጌሉ ሚዛንነት ነው ማለት ከናቦደ ነመ ግሪክ ነመ ሮማ ጀቹን ጉራቻ አዲ ጀቹን አከሱማ ገርብቸ ጎፍታ ጀቹን ኤርገጀሬ ለቦላ ጳውሎስ ዲር ዱበረ ጀቹን hinjiru hundi keessan nama tokko taatanii toda galanni fulfinni waaqayyo faatau ይትባረክ እግዚአብሔር ዛውረሰነ መንግስቶ ዘላለማዊተ ዋሁን ደዱራ waaqayyo አቦቲ ኬኛ waaqayyo ወሬ ገምቶታ waaqayyo kitimamtoota waaqayyo qulqulloota nuufis abbaa keenya kan ta'e yeroo darbe keessa eegumsa abbummaa isaatti nu eegee guyyaa araaraan nu xumursiisee yeroo kanaan kan nu ga'e mana isaatti kan walitti nu qabe akka sagalateeffannu kan nu gargaare waaqayyo keenya waa hunda dura maqaan isaa kan galatoome haa ta'u kabajamtoota abbootii koo luboonni kabajamtoota maatii waaqayyo ijoollee fira haadha keenyaa giftii maariyaam kan taatan addunyaa cubbuudhaan guutamte keessaa sagalee waaqayyo dhaggeeffachuudhaaf karaa tokkos karaa biroos waamicha waaqayyo kabajanii bakka kanatti kan walitti qabamtan maqaa waaqayyootiin nagaan isin gaafadhaa akka mooltanii እንደምን ዋላችሁ እንደምን ሰነበታችሁ አሜን ልዑለ ባሕርይ እግዚአብሔር አምላካችን ይመስገን ብለን እንድናመሰግነው ከሰማይ ምሕረት አብዝቶ ከምድራችን መዓት አርቆ በልጅነት ጸጋና ክብር አክብሮ በአውደ ምሕረቱ በቤተ መቅደሱ ሰብስቦ እንድናመሰግነው የረዳን አምላካችን እግዚአብሔር ከምንም ነገር በፊት ስሙ ለዘላለም የተመሰገነ ይሁን። waaqayyo abbaan keenya samiirraa araara nuuf ergee dachee keenyarraa balaa nurraa fageesse aangoo mucummaatiin nu kabaje obdii araara isaa keessatti kan walitti nu qabe akka sagalateeffannu akka safaarfannu kan nu dandeessise waaqayyo abboota keenya nuufis abbaa keenya kan ta'e waaqayyo kan nuuf godhe hundumaaf maqaan isaa kan galatoome haa ta'u እንግዲህ አሜን ማለትን አትርሱ እንደምን ዋላችሁ ያዋልን ማን ስለሆነ ነው በሰላም የጠበቀን ማን ስለሆነ ነው ልዑለ ባሕርይ እግዚአብሔር አምላካችን ለዚህ ለትና ለዚህ ሰዓት ስላደረሰን ከሞቱት መካከል በሕይወት ስለባረከ ከታመሙትና ደግሞም ከራቁት መካከል በቤታቸው ከቀሩት መካከል በጤና በሕይወት በሐሳባችን ፍጹም ሰማያዊ አድርጎ ስለሰበሰበን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። አመስግኑ በእልልታና በጭብጨባ እናመሰግናለን። እግዚአብሔር አምላካችን ቢፈቅድ የምንማማርበት የትምህርታችን ርዕስ ለክርስቶስ ወንጌል እንደሚገባ ኑሩ በአንድ ነገር እንኳን በተቃዋሚዎች አትደንግጡ የሚል ሐሳብ ይሆናል። ቃሉን የምታገኙት የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ፊልጵስዩስ ሰዎች በላከው መልእክቱ ምዕራፍ 1 ቁጥር 28 ላይ የተመዘገበ እግዚአብሔር ቃል አሁን እግዚአብሔር የሚረባንን የሚጠቅመንን የሚያሻግረንን የሚያበረታታንን ቃሉን ይነግረናል። እግዚአብሔር ሲናገር ምድር በፊቱ ዝም ትበል ተብሎ ተጽፏል። ብቻውን እግዚአብሔር አስተማሪ ነው። ትናንት ያስተማራችሁ እግዚአብሔር ዛሬም ቃል አያልቅበትም። ቅድም የመከራችሁ እግዚአብሔር አሁን ምክር አያልቅበትም። ትናንትና መንገድ ያሳየን ቃሉን የላከልን መክሮ ያስተማረን ገስጾ የመለሰን እግዚአብሔር ዛሬም ያስተምረናል። ስለዚህ እግዚአብሔር ሲያስተምር እግዚአብሔር ሲናገር እግዚአብሔር ሲመክር እኔና እናንተ ልንሰማው ይገባል። ለኔም ለናንተም ሰሚ አስተዋይ ጆሮ ልቡና እንዲሁም ደግሞ አንደበት አከናውኖ እግዚአብሔር እንዲያስተምረን የእርሱ መልካምና በጎ ፈቃድ ይሁንልን። ኤጋ ቁልቁሉም ጳውሎስ ኤርጋሳ ጀልቀባ ገረሰበ ፊልጵስዩስ ተርጉ በቆና ቶኮ ለኮብሰ ድግደሚ ሰዴት ጉባረቲ ሰገሌ አከስ ጀሩ ኑ በርሲሴራ ወንጌል ክርስቶሲፍ አከተውት ጅራዳ ዋኑመ ቶኮኑ ወረ ሞርሚቶታን ነይናኑ እንጀራ
ወረስ ሞርመሪን ዋንመ ተኮፉ ይነይና ወንጌል ክርስቶስ ይፍሞ አከተውፍ ጅራዳ ወንጌላፍ ጅራቹን አከስኒ መሉፍ ጅራዳ ወንጌላን ደደቢውን አከስኒ መሉፍ ደደቢያ ለክርስቶስ ወንጌል እንደሚገባ ኑሮ እንደሚገባ የሚለውን ሐሳብ ማስመር ይፈልጋል። ይህ ወንጌል ሰማይና ምድር የታረቀበት የራቀ ሁሉ የቀረበበት ራሱ እግዚአብሔር የመንግስቱ ተምሳሌት አድርጎ በምድር ላይ ለሰው ልጅ ያስቀረው ሕያው ቃሉን ይህ ዓለም እንደሚያልፍ ብዙ ጊዜ ተምረናል። ይህ ዓለም እንደሚጠናቀቅ ብዙ ጊዜ ሰምተናል። ቃሉ ግን አያልፍም። ወንጌሉ የታመመ ከተማን ወደ ደህንነት ወደ ጤንነት ይመልሳል። ወንጌሉ የነፍስና የሥጋ የምስራች ነው። ወንጌሉ የሰዎች የእውቀት ውጤት አይደለም። ወንጌሉ በጆሮ ላይ ብቻም ደግሞ የሚቀር ቃል አይደለም። ወንጌሉ ሕይወትን የሚያስተካክል ነው። ምንን የሚያስተካክል ነው አልኳችሁ? ሰገሌን ዋቀዮ ወንጌል ዋቀዮ ምስራቾዳ ሞቱማ ዋቀዮ ብየለፋረት ሙጫነ ማፍከነበና ሰገሌን ዋቀዮ አዱኛ ብየለፋ ከነ ደበርሴ ኮባሳ ከንጅራቱዳ ኢኒስ ወንጌል ጀራም ወንጌል ተረት አይደለም። ወንጌል ወሬ አይደለም። ወንጌል የሚኖርለትን የሚፈልግ የእግዚአብሔር የምስራች ሕያው ቃሉ ነው። ወንጌል ማሰር የሚገባውን ያስራል። ቅዱስ ጳውሎስ ለወንጌል ታስሬያለሁ ይላል። ወንጌል አስተካክለኝ የሚለውን ያስተካክላል። አሳድገኝ የሚለውን ያሳድጋል። መልሰኝ የሚለውን ይመልሳል። አስተምረኝ የሚለውን ያስተምራል። አስጨክነኝ የሚለውን መጨረሻ ላይ ያስጨክናል። ልዩ መሳሪያችን ነው ወንጌላችን። ይህ ወንጌል አለ ቅዱስ ጳውሎስ የተከደነ አይደለም የተገለጠ ነው እንጂ ይላል። የተከደነ የሚመስለው ለተከደነባቸው ነው። የኛ ግን ወንጌላችን የተገለጠ ሕይወት ነው ይላል። ስለ ወንጌል ብዙ አልናገርም አሁን ብዙ ጊዜ ስለተማራችሁ እና ቅዱስ ጳውሎስ ግን ወደ ፊልጵስዩስ ከተማ ብዙ ጊዜ መጥተዋል። 3 ሐዋርያዊ ጉዞ ሲያደርግ ከሁለት ጊዜ በላይ የፊልጵስዩስን ከተማ ረግጦ አስተምሯል። መጋላ ፊልጵስዩስ ከሳ ጳውሎስ የሮ አዳ ዱፌ በርሲሴራ አመሊ አመታ መጋላ ፊልጵስዩስ ከሳ ጅራን ክርስቲያኑን ጀልቀባ ወንጌል ክርስቶስif ጅራቹን አከሳኒፍ መሉፍ ነሞተ እንጅራን ቱረን ነሞኒ ባየንሳኒ ጅሬኛ ሳኒ ወንጌል ጎፍታቲን ሰገሌ ጎፍታቲን ከመዳለን እንቱር ስለዚህ እንዲመከራቸው ለክርስቶስ ወንጌል እንደሚገባ ኑሩ ብሎ ጀመረ። ወደ ፊልጵስዩስያን ታሪክ አልገባም ምክንያቱም ሰዓት ስለማይኖረኝ ብቻ ግን ጳውሎስ ሲመክር ለክርስቶስ ወንጌል እንደሚገባ ኑሩ አለ። እስኪ በሉ ለክርስቶስ በሉ ወንጌል እንደሚገባ ኑሩ። አያችሁ ወንጌሉን አንደኛ ለይቶታል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ዜና ልደቱን እስከ እርገቱ እስከ ምጽአቱ የምናነብበት ደግሞ በስላሴ ሶስትነትና አንድነት በእግዚአብሔር መንፈስ ቅዱስ እስትንፋስነት የተጻፈው የምስራች ወንጌል የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ነው። ለማለት ክርስቶስ ተከታዮቹን ወዳጆቹን በወንጌሉ ቃል ይመዝናቸዋል ማለት። ይህ ማለት ይህንን ወንጌል የሰጣቸውን በወንጌሉ ላይ ያስቀመጠውን ተስፋ ሲፈጽምላቸው ክርስቶስ የሰው ልጅ ሕይወት የሚመዝነው በወንጌሉ ሚዛንነት ነው ማለት። እሱን መጣበታል። እንዲያውም ይሄን ወንጌል ምን አለ መድኃኒታችን በእኔና በአሕዛብ ፊት አለ በእኔና በወንጌል ያፈረው በእኔና በወንጌል የተሸማቀቀው ዳግመኛ የሰው ልጅ ሲመጣ በአባቱ መንግስት ሲመጣ በአብና በመንፈስ ቅዱስ ፊት ያፍርበታል አለ።
ወንጌል መተማመኛችን ነበረ። የእግዚአብሔር ቤተሰቦች ዝም ብለን ሰምተን አጨብጭበን የምንሄደው ህይወት አይደል። የምንገነባበት የምንታነጽበት የምናድግበት ስር የምንሰድበት ህይወታችንን የምንፈትሽበት ነው የእግዚአብሔር ቃል ወንጌሉ። እና ምን አለ ሐዋርያው? ለክርስቶስ ወንጌል እንደሚገባ ኑሯል። ወንጌል ክርስቶስ አከተውት ይጅራዳ መዳሊን ከሰን ወንጌል ክርስቶስ ከሰታ ሙለቱ ሄደ መዳሊን ከሰን ወንጌል ክርስቶስ ኢናቤከሙ ሄደ ወንጌል ክርስቶስ ከሰቲ ቡራሌ ታኑንደ ጉታ ጅራዳ በሱ ኑሩ ካለ በኋላ ለካ በክርስቶስ ወንጌልነት ቃልነት ላይ እንዳይኖሩ ያስደነገጧቸው ሰዎች ነበሩ። ምን ያደረጓቸው? የሚቃወሟቸው ሰዎች አሉ። ይሄን የክርስትናን ድንበር የሚቃወሙ የወንጌልን ጣዕምና ፍቅር ክርስቲያኖች በህይወት ሲቀይሩ የሚቃወሙ አሉ። አንዳንድ ነው ያለው ሐዋርያው። በአንዳንድ ተቃዋሚዎች ግን አትደንግጡ። ወረይ ሲሞርመን ቶኮቶኮን ሂነይና ሞርሚቱ ቶኮቶኮን ሂነይና ሜ ክርስቲያኖቶ ጀልቀባተንስ እንደቢዘ ሞርሚቶን የሳ ዱፈኒ ማል ሞርሙ yojetan inni ጀልቀባ ክርስቲያኑማ ከንጀዱ ሂሞርሙ። ያው ታሪክ እንደምታውቁት በአንጾኪያ ለመጀመሪያ ጊዜ ክርስቲያኖች ሐዋርያት ቅዱሳን 12ቱ ሐዋርያት 72ቱ አርድእት 36ቱ ቅዱሳት አንስት 120 ቤተሰቦች አጠቃላይ ቅዱስ ጴጥሮስ የመለሳቸው 3000 አማኞች እስጢፋኖስ ሰብኮ ያመጣቸው 5000 ክርስቲያኖች አንድ ላይ በአንጾኪያ ክርስቲያኖች ተብሎ ተጠርተዋል። ምኖች ተብሎ ተጠርተዋል? የት እድገቱ እኮ ይገርማችኋል። እስኪ ወደ ኋላ ልመልሳችሁ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ስታነቡ በ50ኛው ዕለት መንፈስ ቅዱስ በተከፋፈለ የዓለም ቋንቋ ደግሞ በሚያስፈራ በእሳት ላንቃ በሐዋርያት ላይ ሲያርፍ ቅዱስ ጴጥሮስ በደቂቃ ስብከት ብቻ 3000 ሰዎችን ወደ እግዚአብሔር ቃል አመጣቸው። በረከቱ ከሁላችን ጋር ይሁን። ወደ ክርስትናው ድንበር አመጣቸው። ወደ ኢየሱስ ክርስቶስ አምላክነት እሱን አምኖ በመቀበል ወደ ንስሐ ሕይወት አመጣቸው። 3000 ምዕራፍ 3 ስታጠኑ ትምህርቱ በተአምራት ታገዘ። ጴጥሮስ ሽባ እየተረተረ እውር እያበራ ጥላው እየፈወሰ ወንጌሉ እያበበ ክርስትናውም እያደገ ሰዎችም እየበዙ መጡ። ምዕራፍ 4 እና ምዕራፍ 5 ሐዋርያት ሥራ ካጠናችሁ እስራት መጣ፣ መንገላታት መጣ፣ መገረፍ መጣ፣ ወደ ሸንጎ መምጣት መጣ፣ በሰይፍ በሰንሰለት በፍርድ መወሰድ መጣ። ሐዋርያት በነጻነት የሰበኩት አንድ ምዕራፍ ብቻ ነው። እሱም የሐዋርያት ሥራ ምዕራፍ 2 ብቻ ነው። እየሰማችሁኝ ነው? ምዕራፍ 3 መጨረሻ እስራትን የተከተላችሁ፣ ምዕራፍ 4 ወደ ሸንጎ ነው የተወሰዱት። ምዕራፍ 5 አታላዮች ናቸው ሐዋርያቱን በጣም ያስቸገሯቸው። ክርስቲያን መሳይ ክርስቲያኖች፣ ህብረት መሳይ ደግሞ ህብረት የፈጠሩ አታላዮች ያስቸግሯቸው ነበር። ምዕራፍ 6 ላይ ሰዎች በዙ። ሰዎች ምን ሆኑ? በተለይ ከግሪክ የመጡ ከአሕዛብ የተመለሱ ከተራላየ ቦታ ወደ ክርስትናው ድንበር የመጡት በአንድ ማዕድ ይቆርሱ ስለነበረ በመካከላቸውም ድሃ ስላልነበረ እነዚህ በተለይ ከተለያየ ስፍራ የመጡት የሚያስተናግዳቸውን ፈለጉ እና ቅዱስ ጴጥሮስ አየና እኛ ማዕድ ልናገለግል አይገባም፣ የመጣነው ቃሉን ልናገለግል ነው። ስለዚህ ከናንተ መካከል ጸጋና ባለሟልነት የተሞላባቸውን 7 ሰዎች ምረጡ አለ። አስመረጠ። እስጢፋኖስ የመጀመሪያ ሆነ፣ ሊቀ ዲያቆናት ሆነ። እስጢፋኖስ ቅዱስ ጴጥሮስ የሰጠውን የወንጌል ችቦ አቀጣጠለው። ቅዱስ ጴጥሮስ ያስተማረውን ያሳየውን ታምራት ደገመ። እስጢፋኖስ በሙሉ ኃይል ሰበከ፣ እየተከራከረ ሰበከ፣ ምክንያት እያመጣ ሰበከ፣ ታሪክ እየጠቀሰ ሰበከ። 5000 ሰው አሳመነ። ክብርና ምስጋና ለእግዚአብሔር ይሁን። 5000 ሰው 5000 ምን
የእስጢፋኖስ ማህበርተኞች ተባሉ። እነሱ የማን ማህበርተኞች በሉ እንጂ የማን ማህበርተኞች? አሁንኛ ይሄ ወደ ህይወታችን ብናመጣ ሰብከን ከሰበሰብነው ይልቅኛ ሰብከን የበተን ነው ይበዛል። እስኪ ይሄን ወደኛ ብናመጣው ወደ አገልጋዮቹ ከኔ ጀምሮ ወደ ህይወታችን ብናመጣው ካበዛነው ጉባኤ ይልቅ የበተነው ይበልጣል። ወገኖቼ ዛሬ ወንጌል ለመስበክ ብዙ ነገሮች ኢንፍራስትራክቸሮቹ ተመቻችተዋል። በአንድም በሌላም ወንጌል እንሰብክ ይሆናል። በማህበራዊ ሚዲያ ገጽ እንሰብክ ይሆናል። በአውደ ምህረት ታዋቂ መምህር ተብለን ልንሰብክ ይሆናል። ነገር ግን ወደ ኋላ መለስ ብለን ስናይ አባቶቻችን በቅዳሴ የያዙትን አባቶቻችን በማህሌት የያዙትን ደጋግ ሰዎች በደግነት የያዟቸውን ጻድቃን ሰዎች በጽድቅ ሥራ የያዟቸውን ሽማግሌዎች በክብር የያዟቸውን ከሰውነት ክብር ያወረድናቸውን ሰዎች ቤት ይቁጠረው። አንዳንድ ጊዜ ልንቀና ይገባል። በእኛ ስብከት ስንት ተጨመረ ልንል ይገባል። ገመድ በአማረ ስፍራ ወደቀችልኝ፣ ደግሞ በእጣዬ ባንተ እጣዬን የምታጠና አንተነ ሰብስብ ያለው ልንል ይገባል። አመንሲሱ ባይሱ ወሊት ቀቡቱ ኑረጅራ እስጢፋኖስ አባ ኬኛ ጴጥሮስራ ክርስቲያኖ ተኩመ ሰዲ ቆፈ ከንኒ ፉደተ ሀገ ዱዋቲ ተጃጅለ ኩመሸንቲ ደበለቴራ ወሊ ገላ ማህበረ እስጢፋኖስ ጀረመኒ ዋመመኒ በረከኛ ኬሳ ለለቤ ከወሊት ቀቡራ ለለቤ ከብትኔሱቱ ባየታ በረከኛ ኬሳ አቦቲ ሳርካ ከንፉደ ባይሴ ሰጨሲ ሱራ ኢሰ ብትኔሱቱ ባየታ። ይሄ ቃል ስብከት ብቻ። እግዚአብሔር ቤተሰቦች አንዳንዴ ለኛም እዘኑ፣ እኛም እግዚአብሔር ትርፋማ እንዲያደርገን ጸልዩልን። እዚህ የቆመ ሰባኪ ከጳውሎስ አይበልጥ። እንደ ጳውሎስ ያለ ሰባኪ በምድር ላይ አልተገኘም። በምድር የሰበከውን አምላኩን ወደ 3 ሰማይ ወርዶ አልፎ ወጥቶ ያየ ሐዋርያ፣ የሚሄድበትን ቀን የሚያውቅ ሐዋርያ፣ የተዘጋጀለትን የጽድቅ አክሊል የተጋገረ ሐዋርያ ነው። ሩጫውን የፈጸመ ሐዋርያ ነው ጳውሎስ። ነገር ግን ስለ ቃሉ ምን ይላል? እኔም የታሰርኩለትን ዓለምም ለኔ የታሰረበትን የወንጌሉን ምስጢር ይገልጥልኝ ዘንድ ለኔም ጸልዩ ይላል። ለኔም ምን በሉ? በዚህ ዘመን ያለን አገልጋዮች ትልቁ ኪሳራችን ትዕቢታችን። ከኔ ውጪ አስተማሪ ያለን ስለማይመስልን፣ ከኔ ውጪ ያነበበ ያለን ስለማይመስልን፣ ከኔ ውጪ ታዋቂ አዋቂ ያለን ስለማይመስልን በብዙ እየከሰርን እንታያለን። እግዚአብሔር ሕይወታችንን ያስተካክልልን። ዋቀየኑ ፋስሬሱ አዳጌሰኒ ደሙ ቆፈሚቲ ናማውፍ ጀለት እንቱላን እስጢፋኖስ ኩመሸነን ሰነፍደ የሚገርማችሁ የክርስትናው የሕይወት ቅብብሎሽ እሱ እስጢፋኖስ ሲወገር ሳውል የሚባል ጎበዝ ቤተክርስቲያንን ለማጥፋት የወሰነ ሰው የወጋሪዎቹን የገዳዮቹን እግር ልብስ ይጠብቅ ነበር። በእግሮቹ ስር የእስጢፋኖስ ገዳዮች ልብስ ይቀመጥ ነበር። ከገዳዮቹ ጋር ተባብሮ ነበር። ሐዋርያት ሥራ 9 ስታጠኑ እንዲያውም ወረቀት ይዞ በደማስቆስ ከደማስቆስ ይዘት ታዩታላችሁ። ነገር ግን ቅዱስ ጳውሎስ በራሱ እግዚአብሔር እኔ ለማጥመቅ አላከኝ፣ የእስጢፋኖስን ማህበር ግን አጥምቅ ያለው ይላል። እስኪ አንዴ አመስግኑ። በእውነት የእስጢፋኖስን ማህበር ግን አጥምቅ ያለው አና ዋቀዮ ጮቡፍ ነርግነ አና በርሲሱፍ ነርግ ኢጆሌ ዮካን ማቲ እስጢፋኖስ ይንገሩ ጮቤራ አይራ ጳውሎስ። የሚገርማችሁ ወንጌሉ እንደዚህ ነው የሚቀይረው። ጠላትን ወደ ወዳጅነት፣ የሚጠላችሁን ወደ መጨረሻ ወዳጅነት ይቀይራል። የምታሳደዱትን ባለማወቅ ያሳደደውን መንገድ ደግሞ ለሱ እንዲሰደድ ራሱን አሳልፎ ሰጥቷል ቅዱስ ጳውሎስ። ስለዚህ በደንብ እንድታውቁ የመጀመሪያዎቹ የሐዋርያት ሥራ ምዕራፍ 8 ስታጠኑ እስጢፋኖስ ከሞተ በኋላ በኢየሩሳሌም ላይ ባለችው ቤተ መቅደስ ባለችው ቤተ ክርስቲያን ታላቅ ስደት ሆነ ብሎ ይጀምራል። ታላቅ ስደት ቀላል አይደለም ስደቱ። ከዋሉበት አያድሩ። አዋጅ ነው የመጣባቸው፣ አዋጅ ነው የተቀየረባቸው።
የቤተ ክርስቲያን በር እንዲዘጋ የጣዖታት በር እንዲከፈት የሞት አዋጅን የታወጀባቸው አሁን ወንጌል በፍሬ የሚታይበት ዘመን ነው የመጣባቸው። በመንፈስ ቅዱስ አጋዥነት ታግዘው የሚገርማችሁ ከሰማይ ታላላቅ ተአምራት እስኪገለጥ ድረስ ቃሉን ያሰፋላቸው የነበረ እግዚአብሔር በፈቃዱ ደግሞ ሁሉም ይሆናልና በራሱ በአምላካችን በእግዚአብሔር ቤት ታላቅ ስደት ሆነበት። ታላቅ ምን ሆነበት? በሉ እንጂ ታላቅ ምን ሆነበት? ስደት ሆነ። አስደንጋጮች የሚያስፈራሩ መጡ፣ ተቃዋሚዎች መጡ። የመጀመሪያዎቹን ክርስቲያኖች ተቃዋሚዎች በሶስት መንገድ ይቃወሟቸው ነበር። በስንት መንገድ? በሉ በስንት መንገድ? አንደኛ በአነዋወራቸው ይቃወሟቸዋል። ያው ክርስቲያን ልብሱም አኗኗሩም ንግግሩም የተቆጠበ ነው፣ አለባበሱም የተለየ ነው፣ ኑሮውም ሰማያዊ ነው። እኛ ጋር ደርሶ ተበላሽቶ ይሁን እንጂ የመጀመሪያዎቹ ክርስቲያኖች ሁለት መልክ አልነበራቸው። ጧት ዘምረው ማታ የሚዘፍኑ አልነበሩ። ጧት ለእግዚአብሔር ቃል ተገዝተው ማታ ለዓለም የሚመቹ አልነበሩ። ብቻ ክርስቲያኖች ናቸው። ምኖች ናቸው አልኩኝ? በሉ እስኪ ምኖች ናቸው? ቀላል እንዳይመስላችሁ ይህ ቃል በክርስቶስ ማለት ነው። ክርስቲያን ማለት በክርስቶስ የኖረ ማለት ነው። ክርስቲያን ማለት ክርስቲያኑን ጀልቀባ አካማ ወረጅሩ ሚቲ እኒ አመጅሩ ገነማ የቢሰ ገልገለ ይናባር አመ ከንጅሩ ገነማ የፋርፈን ገልገለን ይስርብነ አመ ወርጅሩ ገነማ የወልጃለን ገልገለ ወልጅብነ ክርስቲያኑን ጀልቀባ ገሩ ያድ ንሳኒ ቶኮ ቀርሺ ኢንሳኒ ቶኮ ማዲ ኢንሳኒ ቶኮ ካሮር ኢንሳኒ ዱቢ ኢንሳኒ ገልሚ ኢንሳኒ ቶኮ ቱሬ ዋቀዮ ጅሬኛ ከሲው እንደገኛፍ ነው ፈላቱ ዋቀ ቶኮ ዋቀሳ ወልቆቆዱ ማፍ በርባች ሰሬ ወንጌለ ቶኮ አመና ገርገር ወርጭጭሩ ማፍ በርባች ሰሬ ቶኩማ ዳንጅራቹቱ ብየለፋ ከነራ ኑፎኤ ክርስቲያኖታ አዱኛ ጀልቀባ ከሰ ቱረን ጃራ ጀልቀባ ከሰ ቱረን ክርስቲያኖታ ተጃጅለ ጀልቀባ ከሰ ቱረን ቶኩማን ሳኒ አጃይብሲሳ ቱረ ኢሳን ግዱለ ኢየሱስ ጀደመ ሆጀር ገሞታ በቆና አፍርረት ነው በረፈመረ ኢየሱስ ግዱ ሳኒ እንጅሩ ግዱን ሳኒ ያድኒ ሳኒ ቶኩማን ሳኒ ህዩማት ደበርሴ ኢሳን ይላል ሰበበ ቶኮታኒ ፊንዮም ሰበበ ወሊ ገለኒፍ ሰበበ ወል ገርጋረኒፍ ሰበበ ማዲ ቶኮ ኩተተኒፍ ቢታፍ ምርገ ሶረሳፍ ኢየሲ ጉራቻፍ አዲን ግዱ ሳኒ እንቱሬ ሁንዱ ክርስቶስን ቶኮ ቱራን ሜቀ ቱራኒ ጀዳሜ ሜቀ ቱራን ከነሜ ኪታበ ኩልኩሉ ገለገልቻ ይላላ እሺ ወሪጩ በምተን ክርስቶስን ፈተኒት ከናቦደ ነመ ግሪክ ነመ ሮማ ጀቹን ጉራቻ አዲ ጀቹን አከሱማ ገርብቸ ጎፍታ ጀቹን ኤርገ ጀሌ ቦላ ጳውሎስ ዲር ዱበረ ጀቹን ሂንጅሩ ሁንዲ ኬሰን ናመ ተቆጣተኒ ተወዳ ገለኒ ፉልፈኒ ዋቀዮ ፋታው ሜዋቀ ከነገለቴ ይፈዳ ካየለም ኢሳይለም ዕብራዊ ገላትያ ምዕራፍ 3 ከቁጥር 27 ጀምሮ ሐዋርያው የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋልና የተጠመቃችሁ ሁላችሁ ከተባለ ሁላችሁ ከእንግዲህ ወዲህ የግሪክ ሰው የሮም ሰው ነጭና ጥቁር ባሪያና ጨዋ ጌታ የለም ወንድም ሴትም የለም ሁላችሁ አንድ ሰው ናችሁ ብሎ ጽፏል። ስንት ሰው ናችሁ? እስኪ ለዚህ ምስጢር እግዚአብሔርን አመስግኑ። የዘላለማዊ በአንድነት የምንኖርበት ምስጢር ነው ክርስትና። ስለዚህ የመጀመሪያዎቹ ክርስቲያኖች ስደት መጣባቸው። የሚቃወማቸው ቅድም እንደነገርኳችሁ በአንድነት በህብረት የሚኖሩትን ክርስቲያኖችን ለመበታተን ይቃወሟቸው ነበር። ተቃዋሚዎች አላቸው ቅዱስ ጳውሎስ። ኢሳና ሲሱ ቱረኒ ኢሳኒን ይሞርሙ ቱረኒ ኢሳኒን ይንፈልሙ ቱረን ቶኩማ ሳኒ ብትነሱ ጃለለ ሳኒ በለሱ ግዱ ሳኒ ዳጀብነ ጅሩ ባሱ ኢሳን ሞርሙ ቱረን በእነሱ አትደንግጧል። በእነሱ ምን አትበሉ በሉ ግድ የላችሁ በእነሱ ምን አትበሉ አትደንግጡ። በአንዳንድ ተቃዋሚዎች አትደንግጡ። ይህ ቃል ቀላል ቃል አይደለም። ደግሞ በተቃዋሚዎች አትደንግጡ።
ሁለተኛ ተቃዋሚዎች ክርስቲያን ሀገሩ ሰማይ ነውና ሰማይ ሰማይን የሰማይን ምስጢርና የሰማይን ጸጋ ብቻ ሲናፍቅ ይቃወሟቸው ነበር። በተለይ ግሪካውያን በዚህ ጉዳይ ለማይታወቅ አምላክ እየሰው የሚታወቀውን አምላክ ይቃወሙ ነበር። ሐዋርያት ሥራ ምዕራፍ 17 ከቃሉ ጋር ናችሁ? ግን ምዕራፍ 17 ካጠናችሁ ያው መጽሐፍ ቅዱሱ ጋር ግንኙነት ካላችሁ የሐዋርያት ሥራ ምዕራፍ 17 አሪዮስፋጎስ የተባለ ምኩራብ ውስጥ ቅዱስ ጳውሎስ እንዴት አርጎ ወንጌልን እንደገለጠ እንዴት አርጎ ወንጌልን እንደሰበከ የምኩራቡን አለቃ ጭምር እስከሚያሳምን ድረስ ኛ ለማይታወቅ ለማይታይ አምላክን ሰዋለን እያሉ የሚታየውን የተገለጠውን አምላክ ቤዛ የሆነውን አምላክ ሞቶ ያዳነውን አምላክ ወደ ሰማይ ያረገውን አምላክ እዛችሁ ምኩራብ ላይ ሰበከ። እሱ የሚሰብከው አምላክ በሰማይ ነው አሉ። ይህንን አምላክ ሰዎች እንዲሰሙ አይፈልጉም። ክርስቲያኖች ተስፋቸው ሀገራቸው በሰማይ ነው። ይሄንን አንዳንድ ተቃዋሚዎች አይፈልጉም። ሰማይን ስናይ የሚሰድቡንን እንመርቃለን። አንዳንድ ተቃዋሚዎች ይሄን አይፈልጉም። ሰማይን ስናይ ንብረታችንን፣ ጊዜያችንን፣ ጉልበታችንን፣ ዕውቀታችንን ለእግዚአብሔር ቤት እንሰጣለን። አንዳንድ ተቃዋሚዎች ይሄን አይፈልጉም። ሰማይን ተስፋ ስናደርግ ለሚያሳድዱን እንጸልያለን። ሰማይን ተስፋ ስናደርግ መጥነን እንናገራለን። ንግግራችን በጨው እንደተቀመመ በጸጋ ነው። ይሄን አይፈልጉም። ለዓለም የሚመች አይኖሩም። ኑሯቸው ለዓለም ጥያቄ ሆነባቸው። ለዚህ ሰማይ ሰማይን ለምን ትላላችሁ አሉና ተቃወሟቸው። እየሰማችሁኝ ነው? ሶስተኛ ሁለተኛ ህይወት አለ ለክርስቲያን። መቼም የሚያልፈውን ህይወት ማንም የማይቀማውን ህይወት ተስፋ ያደርጋልና ትንሣኤ ሙታን አለና በውርደት ብንዘራም በክብር እንነሳለን። ደማችን በየቀኑ ቢፈስም በየቀኑ ብንሞትም ለዘላለም እንነሳለን። የሚቀጥለው የማያልቀውን ህይወት ተስፋ ስላገኘን ስላደረግን ማንኛውንም መከራ ሁሉ እንቀበላለንና አንዳንድ ተቃዋሚዎች ያስደነግጧቸው ነበር። ይህን ሶስቱን ምክንያት እንዳትረሱ። አንደኛ ክርስቲያናዊ ህብረት እንዲበተን ይቃወሟቸዋል። ሁለተኛ ኢየሱስ ክርስቶስ አምላክ ነው፣ ጌታ ነው፣ ፈጣሪ ነው። ከሰማይ ወርዷል፣ ከድንግል ማርያም ተወልዷል፣ ወደ ሰማይም ደግሞ አርጓል፣ ተመልሶም ይመጣል ስለተባለ ይቃወሟቸዋል። ሶስተኛ ከክርስቶስ ጋር የተጠመቅን ክርስቶስን እንመስላለን፣ በትንሣኤውም ከሱ ጋር እንተባበራለን፣ በመጨረሻው እንወርሰዋለን ብለው ክርስቲያኖቹ በጸና መሰረት ላይ ስላሉ ከትንሣኤ ሙታን በኋላ ስለሚሰጣቸው የጽድቅ አክሊል በተስፋና በእውነት ሲናገሩ ይሄም የለም ትንሣኤ ሙታንም የለም እያሉ ይቃወሟቸዋል። በትምህርት በህይወት ይቃወሟቸዋል። እና በሮም ሀገር ላይ የተለያዩ አላውያን ነገስታት ተነስተዋል። እግዚአብሔርን የማያውቁ እግዚአብሔርን የማይፈሩ በክርስቲያኖች ደም የተጫወቱ ታላላቅ ክርስቲያኖችን ለመከራ አሳልፎ የሰጡ ታላላቅ ሐዋርያትን ለመከራ አሳልፎ የሰጡ ከያዕቆብ ጀምሮ የሐዋርያት ሥራ ምዕራፍ 12 ላይ ከያዕቆብ ጀምሮ በሐዋርያት ላይ እጅ ለመጫን የተለያዩ አላውያን ነገስታት ተነስተዋል። እያንዳንዳቸውን ነገስታት አሁን አላመጣም። በነ መክሲሚያኖስ በሌሎቹም ነገስታት በነ ዱዲያኖስ የነበረው መከራ ለ300 ዓመት ቤተ ክርስቲያን የጨለማ ዘመንን ከዓለም ተቀብላለች። እንዲያውም የቤተ ክርስቲያን ታሪክ ጸሐፊ አውሳቢዮስ ዘቂሳርያ የተባለው ታላቁ ሊቅ ይሄንን የሰማዕታትን ደማቸውን አየና የመጀመሪያዎቹን የሰማዕታትን ደም አየና የሰማዕታት ደም ለቤተ ክርስቲያን ምርጥ ዘር ነው አለ። በቃ ምርጥ የሆነ ዘር ነው ለቤተ ክርስቲያን አለ። ይሄን የሰማዕታትን መከራቸውን ቅዱስ ኤፍሬምም መለስ ብሎ እንድንመከረበት እንዲህ አለ። ሰማዕታት ለእግዚአብሔር መንግስት ደማቸውን አፈሰሷል። እስኪ ሰማዕታት በሉ ግድ የላችሁም። ሰማዕታት
ለእግዚአብሔር መንግስት ደማቸውን አፈሰሱ። ልብ በሉ ደማቸውን ቀላል ቃል አይደለም። ወሬገምቶኒ ሞቱማ ዋቀዮቲፍ ዲገሳኒ ሎላሰን ያውቺ ስንዱ መቤት ቤተክርስቲያን ስለ ሰማዕታት ስታስተምረን በሁለት ከፍላለች። ደም አፍስሰው በሰማዕትነት እግዚአብሔር በሕይወታቸውም በሞታቸውም የከበረላቸው ሰማዕታት በሰይፍ አንገታቸውን ላጡ፣ በሰንሰለት ታስሮ በመንገድ ላይ ለተጎተቱ፣ ቆዳቸው ለተላላጠባቸው፣ አጥንታቸው ለተሰበረባቸው፣ ወደ አንበሳ ጉድጓድ ወደ እሳት የተጣሉ ታስባቸዋለች። ይሄ ሁሉ ሰማዕታት ላይ ሁሉ የደረሰው ምንም ስላደረጉ ምንም ስላጠፉ ሳይሆን ክርስቲያኖች ስለሆኑ ነው። ምኖች ስለሆኑ ነው? አትፍሩ፣ ግድ የላችሁ። ምኖች ስለሆኑ ነው። የመጨረሻ እኛ ቂርቆስ አንጌቤናይ ብለን እንጠራዋለን። ራሱ ግን ሕፃኑ ስሙን ቂርቆስ ነኝ ብሎ አይገልጥ። በተለይ በጊዜው ለነበረው ንጉስ አንተ ሕፃን እያለ ያስፈራራዋል። አንዳንድ ጊዜ ሰይፍ በፊቱ አስቀምጦ ያስፈራራዋል። ቀጥሎ እሳት እያሳየ ያስፈራራዋል። የ3 ዓመት ሕፃን ነውና ስሙንም ግብሩንም ሕይወቱንም ይቀይራል እያለ ያስፈራራዋል። በብዙ ቃል ይጠይቀዋል። ይሄ ልጅሽ ስሙ ማን ነው ብሎ ኢየሉጣን ጠየቃት። በዚህ ሰዓት እናቱ ኢየሉጣ ልጁ መናገር ይችላል ጠይቀው አለችው። አንተ ሕፃን ስምህ ማን ነው አለ። ንጉስ ስሜ ክርስቲያን ነው አለው። ክብርና ምስጋና ለእግዚአብሔር ይሁን። እኔ ክርስቲያን ነኝ አለ። እኔ ምንድነኝ በሉ እንጂ እኔ ምንድነኝ? እስኪ ቆይ አያጠራጥራል። እስኪ እናንተ ምንድናችሁ? አትፈሩበት፣ ግድ የላችሁም። ሰው እንደ በሌብነት ባልታፈረበት ዘመን በዘፈንነት ደግሞ በተለያየ ህይወት ባልታፈረበት ዘመን ክርስትና እኮ አይታፈርበት። እኛ ምንድነን? ክርስቲያኖች ነን አይደለን? እስኪ እኛ ክርስቲያኖች ነን የምትሉ እስኪ በእጅ በሁለት እጅ አጨብጭቡበት። እስኪ ክብርና ምስጋና ይሄ ክብር ለሰጠን እግዚአብሔር ይሁን። ተጠራንበት። አያችሁ ይሄ ስም ክርስቲያኖች ክርስቲያን የሚለውን ስም ብቻ ተሸክሞ ከነ ህይወቱ ከነ ግብሩ ከነ ክብሩ ስለያዙ ይጠላዋቸው ነበር። ይሳንጅቡቱረን እዚህ ከነዚያ ካሪያት ነ ጴጥሮስ ሳይቀሩ ነ ጳውሎስ ሳይቀሩ በሰይፍ ያልሞተ የለም፣ ነፍሱን ያልሰጠ የለም። ልብ በሉ። ለዚህ ነው ቅዱስ ጳውሎስ እንዲያውም ቀኑን ሙሉ ስላንተ እንገደላለን እንደሚታረዱ በጎችም ተቆጠርናል። ለእርዳውን ይመረጣል በጋያችሁ ይሄኛው ነው ለእርድ የሚሆነው ብላችሁ በግ ተመርጦ የለም። ይሄ ቃል ቀላል ቃል አይደለም። ስላንተ ቀኑን ሙሉ ተገደልና ለቅዱስ ጳውሎስ ያ ማለት ምን ማለት ይመስላችኋል? ዋይ ኬቲቭ ጉያ ጉያ ታጀፈምና ይደ ጳውሎስ ዋይ ዱድ አነጀፈመኒሩ ባያሰው ነንደንዳ ሐሚድ አነጀፈመኒሩ አርያተሙን አጀፈመኒሩ ሬበሙን አጀፈመኒሩ ጉያ ጉያ ትጅበሙን አጀፈመኒሩ ዋይ ኬፍ ጀቻ አጀፈምን ጉያ ጉያ ትንዱና አከወሎ ተቀለመኒትስ ለካወምኔራ ሮሜ በቆና ሰደት ለኮብሰ ሶዶሚ ሰደትራ ጉያ ጉያ ተከወሎ ታቀለምና ደማችን ይፈሳል ማለት ነው። ይሄን አመጣና በፊልጵስዩስ ላሉት ክርስቲያኖች በእነዚህ በሚያስደነግጧችሁ በከራ በሚያጸኑባችሁ ባንዳንዶች አትደንግጡ፣ ብቻ እናንተ ለክርስቶስ ወንጌል በሚገባ ኑሩ ካለ በኋላ ይህ ከእግዚአብሔር ነው፣ ይህ ስለ ክርስቶስ ተሰጥቷችኋልና አለ። ጉያ ጉያቲ እስኒፍ ኩንከነሜር ዋቀብራ አከ ወንጌል ክርስቶስ ተከጅራተኒፍ እስኒ ከነሜር ወረሲናሲሰን ወረሲን አርያተኒፍ ኢሳኒፍ ሰበበ ዱዓት ኩኔዳ ራሱ ይናገራል። በተቃዋሚዎች አትደንግጡ፣ ይህ ለነርሱ የጥፋት ምልክት የጥፋትና ለናንተ ደግሞ የመዳን ምልክት ነው። ለናንተ የመዳን ምልክት የመጠገን ምልክት፣ ለነሱ ግን የጥፋት ምልክት ነው። የምን ምልክት ነው? የጥፋት በሉስ የምን ምልክት ነው? አንዳንድ ተቃዋሚዎች ይሄ በክርስቲያኖች ላይ ሚጸናው የሚመጣው መከራ
በእነሱ በኩል ከሆነ ለነሱ የጥፋት ነው ለናንተ ግን የመዳን ምልክት ነው እስኒፍ ገሩ መለቶ ፈይናት ጅሩ ፈይናት ጅሩ ክርስቲያኑማት ጅሩን ክርስቲያኑማ ማለረ ጀልቀበ ኩን ዋቀ ብራ ክርስቶስ ይፍስኒ ከነመ ዋቁ መብራ ወንጌል አፈከጅራተንፍ አሬተምተን ያከጅራተንፍ ዋቁ መብራ ዋይ ክርስቶስ ይፍስኒ ከነመ ኤርገጀደ ቦዳ እንዲህ ያለ መጨረሻ ላይ ይህ ስለ ክርስቶስ ተሰጥቷቸዋልና ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደል ስለ እርሱ መከራ ልትቀበሉ እንጂ የምናሰምርበት ቃል ክርስቲያኖች ተብለን የምንጠራው ስሙን ተሸክመን ለመኖር ስሙን ተሸክመን ተደላድለን በቃ በተነጠፈልን ወንበር ላይ ብቻ ለመቀመጥ መርጠን ለመመገብ መርጠን ለመልበስ በዓለም ላይ ብቻ በዚህ ስም ለመጠራት ሳይሆን መከራም ልትቀበሉበት ዘንድ ተሰጣችሁ ቅዱስ ጳውሎስ ከመከራ ነው የሚጀምረው ሁሉ ከምን ይጀምራል አልኳችሁ የቅዱስ ጳውሎስ ሕይወት በደንብ ካጠናችሁ ሩጫና መከራ አይለየው ፊት ለፊታችን ያለው ሩጫ በትዕግስት እንሩጥ ይላል ቅዱስ ጳውሎስ ሩጫውን በሚገባ ያጠናቀቀ ያሸንፋል ይሸለማል ይላል ቅዱስ ጳውሎስ ቀጥሎ መከራ ነው የሚያመጣው ሁለተኛ ላይ እስኪ ሮሜ 8 ቁጥር 33 ጀምራችሁ እንዲህ ብሎ ይጀምራል ከክርስቶስ ወይም ከኢየሱስ ፍቅር ማን ይለየናል ብሎ በጥያቄ ምልክት ይጀምርና ብዙ ትላልቅ የሚያስፈሩ ነገሮች አሉ ግን እሱ የሚጀምረው መከራ ነውን ብሎ ይጀምራል ጃለለ ክርስቶስ ራ ማልቱ ገርገርና ባዝ ጀራ ጳውሎስ ከንኒ ጀልቀበ ሐሰው ዋይ ግድራቱ ገርገርና ባሳ አና ጃለለ ክርስቶስ ራ አሁን ስለ ሰይፍ አያነሳ ደላችሁ መጀመሪያ መከራውን ያመጣል መከራ ለምን መጣ ካላችሁ ውስጣዊውም ውጫዊውም ስለሆነ namni tokko of injifachuudhaaf mana qulqullummaa isaa sirreeffachuudhaaf jalqaba miira isaa dabarsee qormaatatti kennuu barbaachisaa gurri keenya soba akka hin nageenyeef eeggachuun barbaachisaa arrabni keenya soba akka hin dubbanne eeggachuun barbaachisaa ከራስ ይጀምራል ለዚህ ነው ቅዱስ ጳውሎስ ለዚህ ለመከራ ከተሰራው ሰውነት ማን ያድነኛል የሚለው እግዚአብሔር ቤተሰቦች እስኪ ጆሮአችን መከራን ተቀበሏል እውነት ጆሮአችን አሁን የእግዚአብሔርን ቃል ብቻ ነው የሚሰማው አይናችንስ እሱ ያደረገልንን መዳን ብቻ ነው ወይ የሚመለከተው እስኪ እናስጨንቀው እንጨክንበት አይናችን ቀጥታ ወደ ቃሉ ቀጥታ ወደ መስቀሉ ቀጥታ ወደ ትእዛዙ ይሁን ጆሮዎቻችንም ቀጥታ ወደ ቃሉ ይሁን ያኔ መከራን ከውስጥ እንጀምራለን ራሳችንን ቤተ መቅደስነታችንን ለሱ አሳልፈን ሰጣል ከዛ በኋላስ እንደ ጳውሎስ አንደበታችንን ሞልተን ማንንም አያድክመኝ እኔ በስጋዬ ላይ የክርስቶስን ማይተብ ተሸክሜያለሁ ማለት እንጀምራለን አበወንጌል የሚገባ መኖር ለክርስቶስ ወንጌል እንደሚገባ መኖር መጀመሪያ ፈቃደ ስጋን ለመከራ አሳልፎ መስጠት እየመፎኒ ኑኬሰ ጅሩ ዳባርሲኔ ግዲራ ፈላኑ ኡቱ አረብሱ ደንደኙ አይብስኑ ኡቱ ወልጅቡ ደንደኙ ወላጃለኑ ኡቱ አማደገፈቹ ደንደኙ ጋሪ ያደገኙ መከራ አለ ቅዱስ ጳውሎስ የቃሉ ጋር ናችሁ እናንተኮ እኛ በክርስቶስ ነን እንድትሉ ብቻ አልተጠራችሁም አላችሁ በፊልጵስዩስ ከተማ ያሉትን ክርስቲያኖች እኛ እንኮ ክርስቲያኖች ነን በክርስቶስ ነን እንድትባሉ ብቻ ለታርጋ ብቻ አልተጠራችሁ ለዚህ ብቻ ከሆነ ተሳስታችኋል አኩመ ክርስቲያና ጀረምተኒፍ ዋመምነስ ኑቲዮ መጋላ ከኛ ከሳ ክርስቲያና አከ ጀረምተኒፍ ቆፋይ ዋመምነስ isin kanaaf waamamne garuu kan isin waamamtaniif maqaa isaatiif gidiraa akka fudhattaniifi maqaa isaa amantan sanaaf waaqa faana buutan sanaaf gidiraa akka simattaniif akka ariyatamtaniif akka jibbamtaniif akka abaaramtaniif akka reebamtaniif akka ajjeefamtaniif kanaafis waamamtaniit ለዚህ ደግሶ ይጠራህና ሰማይ ላይ ይከፍላል እስኪ አንድ ያመስግኑት ክብርና ምስጋና
ለአምላካችን ከናፎሬ ገምቶን ጀልቀባ ኢጀሳኒ ቀበተኒ አብደ ከሰቲ ከኒሳን ደርበተማ ቱረኒፍ ክርስቶስን ገኒ ጋፈ ጀረመን ክርስቶስን እንገኑ አኒነን ዱአ ደበርሴን ኦፍላዳ ከኒሳን ጀረኒፍ ወንጌል ለፈካይ ክርስቶስን ገኒ ዋቀዮን አፋን ከራ ለጴ ከራ ሐቅ የሮ ጀረመን ኢሳንካን ቦላ ሌንጮታ ከሰት ኢሳንካን አብደ ቦበኤ ከሰት ኢሳንካን ሴፊ ቀረሜን ልቡሳኒ ደበርሰኒ ላተኒሩ ከበጅኒ ጉዳን ኢሳኒ ፊንታ ሜያል ቶኪቻ ዋቀ ገለቴ ፈዳፊ ኤቢሳኒ ሉፋና ጅራው ዲቃለ ቦላ ፊልጵስዩሳውያ በአንዳንድ መከራ በአንዳንድ መጋደል በጣም ተስፋ ለመቁረጥ አስበው ባሉበት ስለደረሰላቸው ሐዋርያው ምን አላቸው? በኔ የሰማችሁት መጋደል በእናንተ ደርሷል አላቸው። እስኪ በሉ በኔ በሉ። በዚህ ነው የምንዘጋው ቃሉንም በኔ በሉ። የሰማችሁት መጋደል በእናንተ ደርሷል በሉ። እስኪ በእናንተ ምን ሆኗል? በቃ አትደንግጡ። ለዚህ እኮ ነው የተጠራችሁ። ክርስቲያን ስለሆናችሁ ሀብት ንብረታችሁን እንድታጡ ህይወታችሁን እንድታጡ ነው የተጠራችሁ። ሰበበ ክርስቲያን ጀረምተሊፍ ከበጀከ ደብደሊፍ አዱኛ ነከሲነሪያቱፍ ዋመምተኒት ጊዲራን አነረቲ ደጋ ቱርተን ከነምበሬሴ ሲኒፈርጋ ቱሬ ሁንዲ ይስንረገራ ከናፍ ገመዳይ ይስንረገራ ማልቱ ረገ ጳውሎስን አንባባዬ ድሪርሱ እንደንደው ግን እሱ መጋደሉን ገድሉን እንዲህ ብሎ ይናገራል። በተለይ በሁለተኛ ጢሞቴዎስ ምዕራፍ 6 ላይ ምዕራፍ 4 ቁጥር 4 ጀምሮ ቅዱስ ጳውሎስ እንዲህ ይናገራል። አባንከኛ ቁልቁልቺ ጳውሎስ እርጋሳ ገረሙጫሳ ጢሞቴዎስ ይሰለመታ በቆና ጃለቁም ሰፍሪራ ጀልቀበ ክስጀዴዱበታ መልካሙን ገድል ተጋድያለሁ ይላል። እስኪ መልካሙን በሉ ገድል ተጋድያለሁ። እሱ ማለት ለክርስቶስ ወንጌል እንደሚገባ ኖርኩ ማለት ከነጀቹን ክርስቶስ ወንጌል ሳፈከተው ትጅራዴረቹ ወንጌል ነሙማ አደበ የበርባዲ አደበ የራፈቻ ወንጌል ነሙማ ቆባይ ነሙማ ኩተቴ በርባዲ አደበ የራፍ ዮ ወንጌል ለለብነ አናፎዮ ጀዴራ መልካም ገድል ተጋደልኩ አለ ሐዋርያ። መልካም ነው ይሄ ገድል። ለክርስቶስ ወንጌል እንደሚገባ መኖር መልካም ገድል ነው። ማህተም መጠበቅ፣ እምነት መጠበቅ፣ በመከራ መጽናት መልካም ገድል ነው። መልካሙን ገድል ተጋድያለሁ ሩጫውንም ጨርሻለሁ አለ። እስኪ አመስግኑለት። ክብርና ምስጋና ለአምላካችን ይሁን። ጨረስኩኝ ፊግጭጨስቱ ሙሬራ እኛ ብዙዎቻችን አልጀመርንም። ተውት መጨረሱ አልጀመርንም። ሩጫውም አልገባን። በምን መስመር ራሱ መሮጥ እንዳለብን አልገባን። አመኑቲ ፊግጨ ከነ የገሌራ ዱጉም ፊግጨ ቁልቁሉም ጳውሎስ ፊጋጅሩ የገሌራ ፊግጭ ፉልዱራ ከሰንጅሩ የኦብሰ በርባደኑ እንጀራ ኦብሰ ቀብና ኢሲን ከሰቲ ኦብሲ ሆጂሳ አራቦቱ ሄዳ ያዕቆብ በቆና ተኮለኮም ሰፍርራ ኑ ከሰቲ ዱጉማም ኦብሲ ሆጂሳ አራቦቻ ጅራ ትግስት ስራውን ይፈጽም ይላል ያዕቆብ። ስትሮጡ የሚገርም ትምህርት ነው። በፊታችሁ ያለው ሩጫ በትዕግስት ሩጡ ይላል ሐዋርያ። ትዕግስትን ብቻ ሐዋርያ ሲተነትኑት እናንተ በሕይወታችሁ ውስጥ ትዕግስት ስራውን ይፈጽም ይላል ያዕቆብ ምዕራፍ 1 ቁጥር 4 ላይ። እስኪ በእናንተ በሉ ውስጥ ትዕግስት ስራውን ይፈጽም። ይሄ እኮ በጣም የሚያውል ትምህርት ነው። በእኛ ውስጥ ንዴት ስራውን ፈጽሟል፣ ስለተናደድን ተሳድበናል። በእኛ ውስጥ ቁጣ ስራውን ፈጽሟል፣ ስለተቆጣን በበትርም በድንጋይም ተማተናል፣ ተደባድበናል፣ ደም አፍሰናል። በእኛ ውስጥ ክደት ስራውን ፈጽሟል፣ ስለ ካድን ደፋሮች ሆነናል። በእኛ ውስጥ ስጋዊ ጉዳይ ሁሉ ስራውን ፈጽሟል። የወሰድናቸው እርምጃዎች የስሜታችን መገለጫዎች ናቸው። ሰው ለምን ተደባደበ ብዬ አልጠይቅህም፣ እኔ ታጋሽ ስላልሆነ ነው። ሰው ለምን ይሳደባል ብዬ አልጠይቅህም፣ ታጋሽ ስላልሆነ ነው።
ሰው ለምን ይገዳደላል ብዬ አልጠይቅህም። ትዕግስት ስለሌለው ነው። በቃ አጭር ነጥብ። አመናፍስን ጋፋ አሩ ወልጅብኔራ አሪኑ ከሰቶ ጂሳ ራወቴራ አሪኑ ከሰቲ ናፋኑ ከሰቲ ወልጅቡኑ ከሰቲ ወሊገልቴ ደቡኑ ከሰቲ ሆጂሳ ሆጀቴራ አከምቲን ቤክና ዮጀተን ወንታ ዮጀነራን ከንከ እጀኖ ፉደነራን ከንከራ ኑ ከሰቶ ጂሳ ራወቹ ከንደደበ ኦብሰዳ መንፈሳዊ ትዕግስት የለንም። ሳንመጣ እንመለሳለን። ኦብሳ አፉራዋን ቀብኑ utuin amaninganu figna utuin beki wallaluf utuin egalin tumuruf utuin nabatin kufu farifanna obsi afurawan nukesan juru kristiyanuta obsatinu fadabalu waqayyo obsatinu fadabalu ትግስት ስራውን ይፈጽም ይታገሱ ነበር ሰማዕታት ቆዳቸው ሲላጥ ይታገሳሉ ከፊት ለፊታቸው ያለውን ዓለም ያያል ሰይፍ ሲሳልላቸው ሰይፍ ሲሳልባቸው ይታገሳል ሩጫውን ጨረስኩ አለ ቅዱስ ጳውሎስ በሩጫ ውስጥ መደብደብ ነበረበት 41 ሲጎድል አይሁድ 39 ጊዜ 5 ጊዜ ያባዙ ገርፈውታል ክፉ ገራፊዎች አጋጥመውታል ጳውሎስን ቆይ 40 ገርፋለን ይሉትና 39 ላይ ያቆማሉ ስንት ላይ ያቆማሉ መልሱ ስንት ላይ ያቆማሉ ሁለተኛ ገራፊ ይመጣል 5 ጊዜ ለ41 ሲጎድል 39 ጊዜ ተገረፍኳል ይሄ ነው በትዕግስት ሩጫን ወደፊት መሮጥ ኢሲናራ ነመቱና አመተተኒ መለቶ ከሰንኩቱ ኢሲናራ ነመቱ ጃማዳ ነይላለ ጀተኒ መነ ክርስቲያና ከሳባቱ ኢሲናራ እበሉ ተከስነ ጎሬተኒ ክርስቲያኑማ ከሰን ኮካን ፈኖ ከሰን ሙርቱ ደዚህ ነው ምናረገው እከሌኮ ስላገላመጠኝ ነው እከሌኮ ክፉ ስለተናገረኝ ነው ማይተባችንን እስከመበጠስ በትንሹ ዛሬ እኛ ቀለል አድርገን ማድረግ የምንችለው መስራት የምንችለው ነገር ቢኖር እምነት መካድ እግዚአብሔርን ማሳዘን ነው ከትዕግስት ሕይወት መውጣት ነው እግዚአብሔር መንፈስ ቅዱስ በእውነት ሁላችንንም ያስተካክለን እግዚአብሔር ያስተካክለን እስኪያመስግኑት ሊያስተካክለን ነው የጠራን ሊመክረን ነው የጠራን እናንተ ሩጫውን አለ ሐዋርያው ጨረሱ ያ ተሳሳትኩት አሯሯጥ የለኝም በሩጫ ውስጥ የሚታይብኝ እንከን የለኝም አዎ እንከን የለኝም እናንተ ሰባኪያን ናችሁ ከእናንተ በላይ ነኝ አላችሁ እናንተ ቤተ አይሁዳውያን ናችሁ በስምንተኛው ቀን የተገረሱ ከቢንያም ወገን ቢንያማዊ ነኝ አለ እናንተ ቤተ ክርስቲያን ሰራችሁ እኔም ተክያለሁ አለ እንዲያውም ያጣጣው ተከልኳል የተከልኩትን እግዚአብሔር ሲያሳድግም አይቻለሁ አለ ስለዚህ ሩጫውን ጨርሻለሁ ካለ በኋላ ወደፊት የጽድቅ አክሊል ተዘጋጅቶልኛል አለ እስኪ ወደፊት በሉ የጽድቅ አክሊል ምን ሆኖልኛል ተዘጋጅቶልኛል ከናፉ ገረፉል ዱራት ጎንፎ ulfinatuna qophaa'ee jira ጎንፎ ulfinatuna eeggata warra gidira danda'an warra wareegamummaa fudhataniif ጎንፎ ulfinatu qophaa'ee jira kanaaf maal jedhe ጳውሎስ tokkoffaa ወንጌለ ክርስቶስif akka mijatutti jiraadha እስኪ አንዳንድ ጊዜ ለክርስቶስ ወንጌል እንደሚገባ እንድንኖር አምላካችን ይርዳን ኧረ አምላካችን ይርዳን ነጥብ አላመጣም አንድ ብቻ ግን ልንገራችሁ ለክርስቶስ ወንጌል የሚገባ መኖር ማለት ራስን መካድ ማለት በለው እስኪ ራስን ምን ማድረግ ማለት ከኋላ ሊመጣ የሚወድ ደቀ መዝሙር ሊሆን የሚወድ እሱ አለ ራሱን ይካድ የሞቱን መስቀል ተሸክሞ ይከተለኝ ነው ያለው ጌታ ነሚና ፋነቡ በርባዱ ነሚና ተጃጅሉ በርባዱ ኢሰጀል ቀባረቲ ኦፋገኑ ኦፋዲሱ ኡልፊነ ሳካው በኩምሰ ሳካው ባይነ ቀርሺ ሳካው ፋኖ ዱዋሳቲ ባቴ ነፋና ሀቡ ፋኖ ዱዋሳቲ ባቴ ነሚሰፋነቡኤ አካ ወንጌለ ክርስቶስif ታውት ማሉት ጅራተ ይቻላ ዚየሞቱን መስቀል ተሸክሞ ይከተለኝ ሁለተኛው የተላከ ነው ሐዋርያ ክርስቲያን ኢየሱስ እንዴት ካላችሁ በግ ሆኖ በተኩላዎች መካከል የተላከ እዚህ ነው በማቴዎስ ወንጌል ምዕራፍ 10 ላይ እነሆ እኔ እንደ በጎች በተኩላዎች መካከል እልካቸዋለሁ
እንደ እባብ ልባሞች እንደ ርግብ የዋዎች ሁኑ ካለ በኋላ የመጨረሻውን ደግሞ እንዲያስታጠቃችሁ እነዚህ አላውያን ነገስታት ወደ ሸንጓችሁ ይከሷቸዋል፣ ወደ ፍርድ ይወስዷቸዋል፣ ይገርፏቸዋል፣ ያሳድዷቸዋል፣ ያሰቃዩአቸዋል። አይዟችሁ እኔ ግን ዓለምን አሸንፌአለሁ፣ እስከ ዘላለምም ከናንተ ጋር ነኝ። ክብርና ምስጋና ለስም አጠራሩ ይሁን። አከሰንቲና አኔ አከወላቲ የይ ግዱት ሲነርጋ ሳንግዱ ጋፈደምተኒ ኢሳንኩን ጉርጉዶኒ ገረብ ከሙርቶ ሳኒት ዝንፉደቱ ኢስሬቡ ኢሲኒኒ ግድራ ኢሲንራን ገው ኢሲናጀሱ ጀባዳን አዱኛ እንጅፈደራ ዋይ ኮቲፍ የሮ አረብሰምተን ዋይ ኮቲፍ የሮ አጀፈምተን ዋይ ኮቲፍ የሮ ግድርፈምተን ገመዳ እጀኔ ጎፍታን ከኛ ገለኒ ፉልፍኒ ሳፈተው መቃን ከሰን ገልሜ ጅሬኛ በረበራረት ሽሊፍ ገልማይራ። ስለዚህ እግዚአብሔር ቤተሰቦች ለክርስቶስ ወንጌል መኖር እንደሚገባ መኖር እንድንለማመድ እግዚአብሔር ይርዳን። አይኛም ተሰብከን ነበር እንዳንል እግዚአብሔር ይርዳን። አምኖ ከመካድ እግዚአብሔር ይርዳን። ፍጻሜያችንን ያሳምርልን። የቅዱስ ገብርኤል አማላጅነት የቅዱስ ገብርኤል ጥበቃ ከሁላችን ጋር ይሁን። የሕፃኑ ቂርቆስ የእናቱ የቅድስት ኢየሉጣ በረከት ረድኤት ከኛ ጋር ይሁን። በእልልታ በጭብጨባ እግዚአብሔርን አመስግኑ። እግዚአብሔር ቃሉን በልባችን ይሰውርልን። ለንስሐ ሞት የተዘጋጀን ያድርገን። በዓሉንም የምንባረክበት ያድርግልን። በሰላም እደሩ። ወስብሐት ለእግዚአብሔር።